በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ አዲስ ብይን ተሰጠ። የደረጃ ለግብር ከፋዮች የግብር ጫና እንዳይደርስባቸው እየተሰራ ነው ተባለ። በዛሬው ዕለት የፌዴሬሽን ምክር ቤት ታሪካዊ የተባለ ውሳኔን አስተላለፈ። ሌሊቱን በተሰነዘረ ጥቃት 17 ሰዎች መገደላቸው ተሰማ። ዶናልድ ትራምፕ ኢራን ላይ ከፍተኛ የሆነ ዛቻን ሰነዘሩ። ጤና ይስጥልኝ የተከበራችሁ የመረጃ ቲዩብ ተከታታዮቻችን፣ ለሐምሌ 29 ቀን 2018 ዓ.ም ያዘጋጀናቸውን ሰበር ዜናዎች ይዘን ቀርበናል። በዝርዝር ወደ እናንተ እናደርሳችኋለን። ሰኔ 29 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ታሪካዊ የተባለ ውሳኔን አስተላልፏል። ታዲያ ምክር ቤቱ በውሳኔው መሰረት ቀዳሚው የሕግ ባለይዞታነት መብት ጥበቃ ሲሆን በመንግስት አካል ሕጋዊ የይዞታ ማረጋገጫ ካርታ የተሰጠው ሰው የመሬቱ ሕጋዊ ባለይዞታ የመሆንና በመሬቱ የመጠቀም ሕገ መንግስታዊ መብቱ ሙሉ በሙሉ የተጠበቀ ነው ብሏል። ሁለተኛው በሌላ ሰው መሬት ላይ ቤት መስራት ባለቤትነትን አያስተላልፍም የሚል ውሳኔ ሲሆን አንድ ሰው የሌላ ሕጋዊ ባለይዞታ በሆነ መሬት ላይ ወይም ደግሞ ባለይዞታው ሳይታወቅ እንኳን ቢሆን ቤት ቢሰራ የመሬት ባለይዞታነትም ሆነ የቤቱ ሙሉ ባለቤትነት ወደ ቤት ሰሪው አይተላለፍም ብሏል። ሶስተኛው የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 7 ትርጉም ሲሆን የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 7 በመሬት ላይ ንብረት ያፈራ ሰው የንብረቱ ባለቤት ይሆናል የሚለው ድንጋጌ የሚሰራው በመሬቱ ላይ የባለይዞታነት መብት ላለው ሰው እንጂ በሌላ ሰው ይዞታ ላይ ያለ ህጋዊ መሰረት ንብረት ለገነባ ሰው የቤት ባለቤትነት መብት ለመስጠት አይደለምም ተብሏል። አራተኛው የግንባታ ወጪ የመጠየቅ መብትን በሚመለከት ሲሆን ባለይዞታው ሳይቃወም በይዞታው ላይ ቤት የሰራ ሰው የሚኖረው ህገ መንግስታዊ መብት ለቤቱ ወይም ደግሞ ለግንባታው ያወጣው ወጪ ግምት ከመሬቱ ባለይዞታ የመጠየቅ መብት ብቻ ነው። የሰበር ችሎት የቀድሞ ውሳኔዎችን መሻር በሚመለከትም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሌላ ሰው መሬት ላይ ቤት የሰራ ሰው የቤት ባለቤት ይሆናል በማለት ቀደም ሲል ይሰጣቸው የነበሩ አስገዳጅ ውሳኔዎች ይህ ህገ መንግስታዊ ናቸው ሲልም ምክር ቤቱ ውድቅ አድርጓቸዋል። በቅዳሜው የሸረሪና ውጊያ ምክንያት በሱዳን ሰቲት ወንዝ ውስጥ 15 የህወሓት ወታደሮች አስክሬን መገኘቱን ሱዳን ትሪቡን ኤኤፍፒ ዘግቧል። የሱዳን የህክምና ባለሙያዎች ለአልጀዚራ እንደገለጹት በሸሬና ጦርነት ከሞቱ የህወሓት ተዋጊዎች ውስጥ 15ቱ የሰቲት ወንዝ አስክሬናቸው በሱዳን ውስጥ ተገኝቷል። 6ቱ የቆሰሉ በሐምዳይት ከተማ በሚገኝ ሆስፒታል ህክምና እየተደረገላቸውም ይገኛልም ተብሏል። በርካታ ቆስለው የተረፉ ምስክሮችንም እያከመ መሆኑን የሱዳን ሐኪሞች ገልጿል። የተከዜ ወንዝ ሱዳን ሲገባ መጠሪያ ስሙን ሰቲት ወንዝ መሆኑ ይታወቃል። ባለፉት ጥቂት ቀናት ታዲያ በተቀሰቀሰ ውጊያ ምክንያት በመቶ የሚቆጠሩ ኢትዮጵያውያን ህይወታቸውን ለማዳን ወደ ጎረቤት ሱዳን ተሰደዋል። ህወሓት የኢትዮጵያ መንግስት ሰፊ የመሬት ጥቃት ሰንዝሮብኛል ሲል ሲከስ፣ የፌዴራል መንግስት በበኩሉ በጉዳዩ ላይ የሰጠው ምንም አይነት ምላሽ የለም። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ አዲስ ብይን ተሰጠ። ተከሳሾቹ በማህበራዊ ሚዲያ የሰጡትን መግለጫ በተመለከተም አቃቤ ሕግ አቤቱታ አቅርቧል። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮላቸው በውጭ ሆነው ጉዳያቸውን እንዲከታተሉ መወሰኑ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ ያቀረቡትን የክስ መቃወሚያና አቃቤ ሕግ የሰጠውን መልስ መርምሮ ብይን ለመስጠት ለዛሬ ሐምሌ 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በዛሬው የችሎት ውሎም ታዲያ ተከሳሾቹ እኛ የሰራነው የማስታወቂያ ስራ እንጂ ኮምፒውተር ተጠቅመን የፈጸምነው የማጭበርበር ወንጀል የለም ሲሉ አንደኛ ተከሳሽ በ5 ገጽ፣ ሌሎቹ ተከሳሾች ደግሞ እያንዳንዳቸው በ6 ገጽ ያቀረቡትን የክስ መቃወሚያ ፍርድ ቤቱ ሙሉ በሙሉ ውድቅ አድርጎታል። በሌላ በኩል ተከሳሾቹ ሰሞኑን እግረኛው በተሰኘ የማህበራዊ
ማህበራዊ ሚዲያ ገጽ ላይ ቀርበው መግለጫ መስጠታቸውን ተከትሎ አቃቤ ሕግ ባለ 5 ገጽ የክስ አቤቱታን ለችሎቱ አቅርቧል። ታዲያ አቃቤ ሕግ በአቤቱታው በፍርድ ቤት በሂደት ላይ ባለ ጉዳይ ላይ መግለጫ መስጠት በፍትህ አሰጣጥ ሂደቱ ላይ ተጽዕኖ የሚያሳድር ስለሆነ ፍርድ ቤቱ ለ2 ወራት ያህል ከመዘጋቱ በፊት አቤቱታው ታይቶ ውሳኔ እንዲሰጥበት ወይም ደግሞ ይህ ድርጊት ወንጀል በመሆኑ ፍርድ ቤቶች በተዘጉበት ወቅትም ቢሆን ችሎቱ አስቸኳይ ብሎ በሚያያቸው ጉዳዮች ውስጥ ተካቶ እንዲታይ ጠይቋል። የተከሳሾቹ ጠበቃ በበኩላቸው አቤቱታውን አንብበው ለመረዳት ጊዜ እንደሚያስፈልጋቸው በመግለጽ እንዲሁም መግለጫው የተሰጠበት ማህበራዊ ሚዲያ ጋዜጠኛ የሆነው ተክለ ሃይማኖት አዳነና በመግለጫው ወቅት የተገኙት ጠበቃ አበባው አበበ በችሎቱ ባለመገኘታቸው ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ግራቀኙን ያዳመጠው ችሎቱ ታዲያ የማንኛውንም ሰው የመናገርና ሐሳብን የመግለጽ መብት ህገ መንግስታዊ ቢሆንም በህግ በተያያዘ ጉዳይ ላይ መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ጋዜጠኛ ተክለ ሃይማኖት አዳንና ጠበቃ አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ተሰጥቷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በመዲናዋ በአነስተኛ የንግድ ስራ ላይ ለተሰማሩ የደረጃ ለ ግብር ከፋዮች እንዲበረታቱ የግብር ጫና እንዳይደርስባቸውና ትርፋማነታቸውን በማጎልበት ወደ ቀጣይ ደረጃ እንዲሸጋገሩ በቁርጠኝነት እየሰራው ነው አለ። ቢሮ ታዲያ በደረጃ ለ ግብር ከፋዮች አከፋፈል በሚነሱ ጥያቄዎችና ቅሬታዎች አፈታት ዙሪያ በሰጠው መግለጫ ባለፉት 2 ዓመታት ሰፊ የሪፎርም ተግባራት ተከናውነዋል። የሪፎርም ተግባራቱ ፍትሐዊ የግብር አሰባሰብ ስርዓት መዘርጋት፣ የመልካም አስተዳደርና የአገልግሎት አሰጣጥ እንዲሁም የሌብነትና ብልሹ አሰራሮችን መቅረፍ የሚያስችሉ መሆናቸው ተጠቁሟል። የ2018 የግብር ዘመን የደረጃ ለ ግብር ከፋዮች አብዛኞቹ በኦንላይን የክፍያ ስርዓት ግብራቸውን መክፈላቸውና የተቀሩትም እየከፈሉ መሆኑ ተመላክቷል። ታዲያ በከተማዋ በተለያዩ የንግድ ዘርፎች የተሰማሩ 456433 የደረጃ ለ ግብር ከፋዮች እንደሚገኙና ከነዚህ ግብር ከፋዮች ውስጥ 9.2 ቢሊዮን ብር ለመሰብሰብ መታቀዱ ተገልጿል። የደረጃ ለ ነጋዴዎች ግብር ከተቀጣሪዎች ያነሰ መሆኑንና ይህም የሆነው የከተማ አስተዳደሩ አነስተኛ ነጋዴዎችን ለማበረታታትና ለማሳደግ ባለው ቁርጠኛነት ምክንያት እንደሆነ መግለጫው አመላክቷል። እስከ ሐምሌ 25 መልእክት የደረሳችሁ ግብር ከፋዮች እስከ ሐምሌ 30 ቀን 2018 ዓ.ም በኦንላይን እንድትከፍሉ፣ መልእክት ያልደረሳችሁ ወይም ደግሞ ከሐምሌ 25 በኋላ የደረሳችሁ ደግሞ ያለ ቅጣት እስከ ነሐሴ 20 ቀን 2018 ዓ.ም መክፈል ስለምትችሉ በትዕግስት እንድትጠብቁ ሲልም ቢሮ አሳስቧል። በተጨማሪም ግብር በዛብኝ የሚል ቅሬታ ላለው ማንኛውም ግብር ከፋይ የቅሬታ አፈታት ስርዓት ተዘርግቶ ወደ ተግባር የተገባ መሆኑንም ጠቁሟል። በስልክ የጽሑፍ መልእክት የተላከው የደረጃ ለ ዓመታዊ ግብር ከፋዮች በቅድመ ታክስ የከፈሉት ገንዘብ ተቀናሽ አድርጎ የያዘ እንደሆነም ተገልጿል። ወደ ውጪ ጉዳዮቻችን ስናመራ ሩሲያ ማክሰኞ ለረቡዕ አጥቢያ ሌሊቱን በዩክሬን ዋና ከተማ ኪቭና አካባቢ ላይ በጣለችው የሚሳኤል የድሮን ጥቃት ቢያንስ 17 ሰዎች መገደላቸውንና 44ቱ ደግሞ መቁሰላቸውን የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ዛሬ አስታውቀዋል። የኪቭ ወታደራዊ አስተዳደር እንዳሉት ደግሞ ኪቭ በሚገኘው ቢያንስ በ7 ወረዳዎች ውስጥ ጉዳት መድረሱን መረጃ ደርሷቸዋል። መገናኛ ብዙሃን እንደዘገቡት በጥቂቱ መጠነ ሰፊ እሳት የተነሳ ሲሆን መጋዘኖችና አንድ ባለ 20 ፎቅ የመኖሪያ ህንፃም ወድሟል። የዩክሬን አየር ኃይል ወደ ዩክሬን የተተኮሱት ሚሳኤሎች ማምከን እንዳልቻለም አስታውቋል። ይህም ታዲያ በሀገሪቱ የሚሳኤል መከላከያ እጥረትን ዳግም አሳሳቢ አድርጎታል። ሩሲያ ሌሊቱን 24 ኢስካንደር ኤም የተባለ ረጅም ርቀት ተወንጫፊ ሚሳኤል እና ኤስ-400 የተባለ ምድር ለምድር ተምዘግዛጊ ሚሳኤል እንዲሁም ሌላም ሚሳኤል አስወንጭፋለች። ይሁንና ታዲያ አንዳቸውንም የዩክሬን አየር ኃይል ማምከን አልቻለም። ያም ሆኖ ዩክሬን ሌሊቱን በኪየቭ ከተሰማሩት 115 ድሮኖች 98ቱን መታመጣሏን አስታውቃለች። ዜሌንስኪም የሩሲያን ረጅም ርቀት ተወንጫፊ ሚሳኤሎች መቋቋም የሚችሉ ተጨማሪ የአየር መቃወሚያ መሳሪያዎች እንዲሰጣቸው በድጋሚ ተማጽነዋል።
አሜሪካ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ደግሞ ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ አስተባበሉ። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው ሀገር ላይ እንደማታሴር ገልጸዋል። አማካሪው እንዳሉት አሜሪካ ከአንድ የቀጠናው ሀገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ደግሞ ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው በማለት አስፍረዋል። ማሳድ ቡሎስ በኤክስ ጽሑፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሀሳቡ ከማን እንደተሰነዘረና የቀጠናው ሀገር የተባለው ማን እንደሆነም በስም አልጠቀሱም። ጨምረውም እንዲህ ያለ ስምምነት አለመኖሩንና ይህንንም በተመለከተ ንግግር እየተደረገ አለመሆኑን ገልጸዋል። የአሜሪካ ዲፕሎማሲያዊ ግንኙነት ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነውም ብለዋል። እንዲሁም ስምምነቶችን ወይም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግጭቶችን በማዛባት ዘላቂ ሰላምን የማስፈን ተስፋ አደጋ ላይ ይጥላሉ በማለትም ወቅሰዋል። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በቅርቡ ይከፈታል፣ አለበለዚያ ግን ኢራን በጣም ከባድ ጥቃት ይደርስባታል ሲሉ ዛቱ። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋ እየጨመረ በመጣበት በአሁኑ ወቅት የዓለም ነዳጅ ዋጋ በከፍተኛ ደረጃ ቅናሽ አሳይቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የገንዘብ ሚኒስትሩ ስኮት ቤንቴዝ መርከቦች ከዚህ ሳምንት መጨረሻ ጀምሮ በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ የሚያደርግ ውይይት መካሄዱንና አንዳንድ ለውጦች መታየታቸውን ከገለጹ በኋላ ፕሬዚዳንቱ ለፎክስ ኒውስ ቃለመጠይቅ ሰጥተዋል። የዓለም ነዳጅ አቅርቦት ሊሻሻል እንደሚችል ዜና ከተሰማ በኋላ የአንድ በርሜል የብሬት ድፍድፍ ነዳጅ ዋጋ በ5 በመቶ ቀንሶ $80 ወይም ደግሞ 60 ፓውንድ ተሽጧል። ነገር ግን ባለፉት ወራት የተደረጉት ውይይቶች ግጭቱን ለማርገብ አለመቻላቸው የነዳጅ ገበያው እንዲዋዥቅም አድርጎታል። በዚህ ምክንያት ታዲያ አሽከርካሪዎች በነዳጅ ዋጋ መጨመር ተጎድተዋል። ትራምፕም ታዲያ ትላንት በካሊፎርኒያ ጉብኝት እያደረጉ በነበረበት ወቅት በጣም ጥሩ ውይይት እያደረግን ነው ሲሉ ኢራን ለወራት የዘለቀውን ግጭት ለማስቆም ስምምነት ላይ ለመድረስ ፍላጎት እንዳላት ተናግረዋል። የአሜሪካ ማዕከላዊ እዝ በሆርሙዝ የባህር ወሽመጥ ደቡባዊ ክፍል ባለው ዓለም አቀፍ የውሃ መስመር በኩል ለማለፍ ለሚፈልጉ የንግድ መርከቦች ሁሉ ነፃና ክፍት ነውም ብሏል። የአሜሪካው የውጭ ጉዳይ ሚኒስትር ከኢራንና ኦማን ጋር ተጨማሪ መርከቦችን በባህረ ሰላጤ ውስጥ ስለማሳለፍ የሚደረጉ ውይይቶች ለውጥ መታየት ጀምረዋል ሲሉም ተደምጠዋል። ማርኮ ሩቢዮ ታዲያ ለጋዜጠኞች እንዳሉት በእነዚህ ውይይቶች ላይ መሻሻሎች ታይተዋል፣ ነገር ግን እስካሁን የመጨረሻ ውሳኔ ላይ አልደረስንም፣ ይህ በቅርቡ እንደሚከናወን ተስፋ እናደርጋለን ሲሉም ተናግረዋል። የተወደዳችሁ የመረጃ ቲዩብ ተከታታዮቻችን ለዕለቱ የመራረጥንላችሁ ሰበር ዜናዎች እነዚህን ይመስላሉ። እስከ ፍጻሜው አብራችሁን ስለቆያችሁ ከልብ እናመሰግናለን።